ሸላ 13 አመት ሶሻል ሚዲያ ላይ ከቆየክ ብቻህን ግጠም በጃኒ እያሳበብክ አንዴ አሞራውን አንዴ ነን አንዴ ዜድን አትበል ብቻህን ገጥመክ አሳይ ወንድ ኮንክ እስኪ አንተ ወሸላ እስኪ ወንድ ከሆንክ ጃኒን አታንሳ እስኪ አታንሳ አንተ ኒክ አረኔ ምን ይናደዳለው ጋይስ እየጮኩ ስለማወራ ነው ምን አባቱ ያናደደኛል ለቃቃሚ ቀፋፊ ልጅ ስሜት ይደዛ ደም ቅድስ ነው ይጨድዛ ይጂጂ ለቃቃሚ ይጂዛ ይነዛሽ ቃብጭ ይጂጂ ቃባጭ ለዚህ ብለሽማ እኔ መናገር ሞራል የለሽም አመዳም ለነገሩ አንቺ የሚገባሽ ደና አርጎ ሃይማኖትሽን እየቀያየረ ሲረቅጥ ሰውን ሲረቅጥ ያ ነው አንቺ የምትፈልጊው አንድ አቋም ያለው ሰው አትፈልጊም ረቅጦ ባስቀመጠሽ ዘርሽን ገና ምንድነው ሃይማኖትሽ እንዳው አሁን ሃይማኖት እየረገጠ ነው ሲረቅጥልሽ ልክ ተጋቢያለሽ ለነገሩ ማን ደጋፊና ማን ሰው አለውና ሀክ ተብሎ የተተፋውንም ለጃኒ ሲለው በጃኒ ነው ሰዎች እንትን ያሉትኝ የተተፋክ ይሄ የሳምንት ወሬ ነው እና ያለን እኮ የት ቦታ እንደምትቀመጥ ለቃቃሚ ገስት መግባት ትፈልጋላችሁ እርገጩ ይሄን ሴት ቁዝር በሴቶች መሃል ገብቶ የሚያለበልብ አይገርምሽም እንዲህ ብላዩ ጸጉሯን እንዴ ሴቶቹ ምን ያወሩ አንተ ግን ሰውዬ ከእውነትም እውነቷን ነው እንዴ እንትና ያለችው ከኋላ ተደርጋሃል ያለችው እንዴ ሴት እንዴት ሰው ወንድ ልጅ መሃል ገብቶ ማን ሴት ልጅ መሃል ገብቶ እንዲህ ያለ ወሬ ያወራል ሁሉም እኮ የሚሰድባቸው ሰዎች እኮ ቆለጥ ጋይስ ነው ይሄ ሐሳብ ስጡ በዚህ ቆለጥ ጉዳይ ተበዳቤ እንዴ እና በዛኮ በዚች አስታኮ በዚች አስታኮ መጥቶ ሊለኝ ነው እኮ ወይ ጉድ ፈላብኝ ገስት ጋይስ ገስት መግባት የምትፈልጉ ገስት ላኩኔ ባክ ልጅ ዳንኤል ውጣ በእናትህ አለቅላቂ ዱታ ወንዱን በእናትህ እሺ ቆይ ጋይስ እየደረደራችሁ ቆይ እንደዚህ ስትጽፉብኝ ቆይ አንዴ ሲኒ በሲኒ አታርጉት ቆይ አንዴ ገስቱ ሞላብኝ እኮ ቆይ ጋይስ በስመአብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን በስመአብ ወልድ መንፈስ ቅዱስ እሺ ቆይ ተረጋጉ ስድብ እንዳትሳደቡ ባካችሁን ለደጋፊዎቻችሁም እያሰባችሁ ደጋፊዎቻችሁም እንዴ ተሳዳቢ ናቸው እንዳይባል እንዳትሳደቡ እሺ ውዶቼ ሰው ይታዘባችኋል እንዳትሳደቡ እሺ ጉድ ፈላብኝ እሺ ቆይ አንድ ማን ነው ደም ያስገባችሁ እሺ ጉድ ፈላብኝ ቆይ ጋይስ እኔ ራሴ ሞዴሬተር አስገባ ወይ እንዴት ነህ ሰላም ነው እንዴት ነሽ ቤታ ደህና ነሽ እግዚአብሔር ይመስገን እንዴት ነህ አለሁልሽ አድናቂሽ ነኝ ደህና ነሽ አለን እግዚአብሔር ይመስገን እንዴት ነህ ሰላም ነው ወይ ሰላምታ በዛብኝ ችግር የለውም ደሞ አትናደጂ አረን ያልናደድም ያው እየጮኩ ስለማወራ እኮ ነው ድምጼ እኮ ነው አትናደጂ እናናደደሽ እሺ ሐሳብ አለክ ጉድ ፈላብኝ ሐሳብ እንዳትሳደብ እባክህ ስድብ አልፈልግም እኔ ገስት ማላስገባው ሰው እንዳይሳደብ ነው አራጫው ነኝ አልሳደብም እሺ በቃ እሺ ወንድም አለም እሺ ይመችክ እሺ ወንድሜ ባይ እሺ ሰላም የኔ እናት ሰላም እንዴት ነሽ ሰላም ነው አለን እግዚአብሔር ይመስገን እንዴት ነሽ የኔ እናት ቤታዬ በጣም ነው የምወድሽ አመሰግናለሁ የኔ እናት አመሰግናለሁ በቃ ይሄልን ነው የገባሁት እሺ እኔ ቆንጆ እሺ ያዶናይ ተከታዮች እኮ ጨዋ ናቸው የኔ እናት እሺ እኔ ፍቅር እሺ ጉድ ፈላብኝ እሺ ሰላም እኔ እኮ ጋይስ ገስት አልችልም እሺ እንዳትስቁብኝ ማርያምን ገስት አልችልም በማርያም ችግር የለም እናስተምድሻለን እሺ ሰላም እንዴት ነሽ የኔ እናት ስድብ አስተያየት ረገጣ ምንድነው እሺ ሰላም የኔ እናት አባልሽ ላይ ተጣላሽ ወይ ዘንድሮ እውነት ብለሻል የኔ እናት እኔ መካሪያ ጥቼ ነው እንጂ እውነት ብለሻል ወይ ጉድ ፈላብኝ ዮኒ ማኛና አሁን ሰድበሽው ተናግረሽው ማስተካከል ማስተማር ይቻላል
እውነትሽን አይማርም እኮ ምኑን ብሎኑ ተፈቷል እኮ ከአይምሮ ውስጥ ምኑ እንዴት አድርጌ ላስተምረው? የኔ እናት ቆይ አስገባቸዋለሁ። ቴቴ ያላችሁ ሞላችሁ። ቆይ የኔ እናት አውሪሽ። ይቅርታ ሶሪ። አይ ኖ ገርሞኝ ነው እኮ በዚህች ገባሽ? በጃኒ አስተምሮ ተንተርጾ ቀስ ብሎ ሊገባ ፈለገ ገባሽ? እና እኔ ደግሞ ለራሴ መቆም አለብኝ። አንዳንዴ ዝም ብዬ ሳልፍ በዛብኝ። ለዛ ነው እንጂ ለዚህ ቆሻሻ ማን ይመልስላታል? ይገንዳ አሁን ደግሞ በጃኒ ትንሽ ሞቅ ብሎልታል። እኮ ለዛ እኮ ነው ገባሽ? አሁን እቺን ተጠቅሞ እኔን እንትን ለማለት ነው ገንገበቴ ነው ወይስ ሁሉንም ሰው ነው ዛሬ እየረገጠ ያለውና የሁሉንም ሰው ነው አንቺ አይ ገባኝ እኮ ይኸውልሽ። አይ ነው ሁሉንም ሰው ነው የተራገጠው፣ ግን የኔ ባሰ ገባሽ? ጧትና ማታ እያለ ያላወራውትን ወሬ ሁሉ እየለዋወጠ ምናምን ነገር ሊያወራ ገባሽ? ይኸው ተመልከቱ፣ ጃኒና ዶናይ ልታጣላ ምን አይነት መርዝናት እሱ አይደል እንደ ዶናይ ሴጋ ያረጋል ወንድ አይደለም እያለ ሲሰድበው ልጁን ሲያንቋሽሸው የነበረው ስንት ጊዜ ሙሉ አላስቆም ያለው ኢቭን ራሱ እርዳታ ራሱ ሲያደርግ ገንዘብ ሲሰበሰብ ራሱ አዶናይ ራሱ መልስ ሰጥቶት የለ እንዴ? በቀን ያርጎ አስገብቶለት የለ? ከሱ በላይ አዶናይን ይሰደባል። ይሄ ርካሽ ግን ነርቡን ነቅተሽዋል። ደግሞ አንቺ ፓስተር ምናምን ብለሽ ይሰደብሽ በቃ ይወጣልታችሁ በገዛጅሽ አይፈታሽም። አይ አሁን ተለውጧል ማሬ። ፓስተር ለውጫለሁኝ። ፓስተር ስላልሆነ እቴቴ ቆለጦ ብየዋለሁ። ይቅርታ አሁን ከፓስተርነት ወጥቷል። ስለዚህ እቴቴ ቆለጦ ብለናል። እሺ በቃ አመሰግናለሁ። እሺ እኔ እናት ሌሎቹንም የኔ ውድል አስተናግድሽኝ። እኔ ገስት አስገብቼ ብዙ ስለማላቅ እንትን ልበል ብዬ ነው። እሺ እኔ እናት አመሰግናለሁ። ሰላም። ይቅርታ ገስት የገባችሁ አውሩ። እሺ ውድ ፈላብኝ ቤታዬ እኔ በጣም ነው የምወድሽ ማከብርሽ። አመሰግናለሁ የኔ እናት አስፒያ አርሴማ። አመሰግናለሁ የኔ እናት እግዚአብሔር ያክብርልኝ። እሺ እኔ ፍቅርሽ እሺ እግዚአብሔር ይባርክሽ። እኛ እኮ ግራ ገባን እኮ ተሳዳቢ በዛና ወዴት እንሄድ? ወይኔ ጋይስ በዛችሁብኝ። ቆይ እስኪ ማን ከማን ላስገባ? ጥያቄ ያላችሁ ወይ የኔ ማር ጥያቄ ያላችሁ፣ አስተያየት ያላችሁ፣ ቅር ያላችሁ፣ የተሰኛችሁ ካላችሁ ጥያቄ ጠይቁ። በጣም ነው የምወድሽ። እሺ ሳራዬ የኔ እናት እሺ መድኃኒዓለም ይጠብቅሽ። አሜን። እና በተቻለ መጠን እንደው ኮሜንት አይተሽ ባደግሚ እሱን ይዘው ነው የሚያጠቁሽ። በተቻለ መጠን እቺን እንትን ለማለት ሞክሪ። እሺ እኔና በጣም ነው ማምሰግነው። ደደብ መሆን አይጠበቅብሽም። አሻራው ችግር የለም። ወረደ ስለሆነ አትወረጂ። ሂዝ ኖት ያንቺ እንትን አይደለም በቃ። ኧረ ችግር የለም። እሺ አመሰግናለሁ እኔ እናት። እሺ በጣም ወድሻለሁ። በዚህ አጋጣሚ ተኝታለኝ ስለኝ እሺ አመሰግናለሁ እኔ እናት። እሺ እኔ ፍቅር እሺ ሳራይ እሺ አሜን። ስሙኝማ ቆይ እኔ ፍቅር አስተያየት መስጠት የምትፈልጉ ጥያቄ ያላችሁ በአክባብ ጠይቁ፣ የተሰማችሁን ጠይቁ። እኔ ብዙ ገዝታ አላስገባም እንዳትቀየሙ። ነገ ቤታንተናን አስገብታ እኔን ሳታስገድ ድንገት ራንደም የሆነ ዝም ብሎ ሰው ነው የማስገባው። ጥያቄ ያላችሁ ጥያቄ ጠይቁ፣ የተሰማችሁ ካላችሁ ስሜታችሁን አቅርቡ፣ ቅር ያላችሁን ካላችሁ ጥያቄ ጠይቁ። ምንም ችግር የለውም። የተሰማችሁ ስድብ ምናምን አይደለም። ስድብ ማንንም አይለውጥም ግን